እጮህለታለሁ። ንጹህ ሲጎዳ ባልመረጠው መልኩ ክርስቲያንም ሙስሊም ጥፋት ከሆነበት በምርጫ ማምለኩ ለአማራ አለቅሳለሁ። በጅምላ ለሚያልቀው ለሚፈሰው ደሙ ለትግራይ ጮሃለሁ። ጦርነት ሲጎሰም በልቶት ሰቀቀኑ ስደት ለመረጠ ከገዛ ሀገሩ ከገዛ ወገኑ ለተደፈረችው ለተሰበረችው እንግልት እህቴ ላዘነች እናቴ ለኦሮሞ ወንድሜ ለደቡብ አባቴ ለሐረሪ ሱማሌ ቤኒሻንጉል አፋር ድሬዳዋ ላለ ወይ አዲስ አበቤ ለተበዳይ ህዝቤ ለሞተ ወገኔ እጮህለታለሁ። ቡድኑን አንተ አብጀው ንጹህ መሆኑ ነው የሚያገባኝ። እኔ ትናንት ጮኬያለሁ፣ እጮሃለሁ፣ ዛሬ እጮሃለሁ፣ ነገ ሁሉም ወገኔ ነው ንጹህ ሆኖ ሳለ ድምጹ የተነፈገ እጮህለታለሁ፣ እጮሃለሁ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። የአክብሮ ሰላምታችን እናቀርባለን። በተለያዩ የአማራ ክልል ቀጠናዎች የሚደረገው የህልውና ተጋድሎ ባለፉትም ቀናት በተጠናከረ ሁኔታ እንደቀጠለ ነው። የአብይ አህመድ የሰኔ 30 ቀነ ገደብ ዘመቻ ኪሳራ ከተጠናቀቀ በኋላ የፋኖ ኃይሎች በተለያዩ የአማራ ክልል ቀጠናዎች ከአገዛዙ ሰራዊት ጋር በሚያደርጉት ፍልሚያ ከፍተኛ ድል እንደቀናቸው ነው የምናገኛቸው መረጃዎች የሚያመለክቱት። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ያስመረቃቸውን ወታደሮቹን አስመልክቶ አርበኛ ዘመነ ካሴ የአፋብኃ ሊቀመንበር እንደተናገረው ትብብር ወሳኝ ነው። በቀጣይ የአማራን ህዝብ ጥቅም ታሳቢ ያደረገ ትብብር ከተለያዩ የኢትዮጵያ ኃይሎች ጋር ሊደረግ እንደሚችል ነው የጠቆመው። የፕሪቶሪያንም ስምምነት በተመለከተ አማራው ሲነሳ ፕሪቶሪያ ተወልዷል ሲል ዘመነ ካሴ መግለጹ ነው ለመረዳት የተቻለው። እንዲሁም የአፋብን ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞም በትብብሩ ዙሪያ መልእክቶችን አስተላልፈዋል። ዛሬ ትኩረት እናደርግበታለን። ሌሎች ጉዳዮችንም ይዘን እናንተ እናደርሳለን። ከጋዜጠኛ ሙሉጌታ አንበርብር ጋር በመሆኑ ዛሬ የቀረብነው እንድትከታተሉን ግብዣችን ነው። መልካም ቆይታ። ጤና ይስጥልን ሙሉጌታ። ሰላም መሳይ፣ እንደምን አለ? እንዴት አለ? እንዴት አመሸ? እንግዲህ ቀደም ሲል ያነሳዋቸው በአብዛኛው በፋኖ እንቅስቃሴዎች ላይ ያተኮሩ ወቅታዊ መረጃዎችን ለተመልካቾች እናደርሳለን። ሌሎች ከኢትዮጵያ ጋር በተያያዘ የሚነሱ ጉዳዮችም ካሉ እንደዚሁ በመረጃም ይሁን በትንታኔ ለተመልካቾቻችን የምናቀርብ ይሆናል። የትግራይን ወቅታዊ ሁኔታ በተመለከተ በተለይም ወደ አዲስ አበባ የሚገቡ የትግራይ ተወላጆች በከፍተኛ ቁጥር እየታሰሩ እንዳለ ራሱ ጌታቸው ረዳ የተናገረበት ሁኔታ ነው ያለው። ከ300 በላይ የትግራይ ተወላጆች መታሰራቸውን ከሱ አንደበት ሰምተናል። ሰሞኑን የአብይ አህመድ አገዛዝ የትግራይ ተወላጆችን በቴሌቪዥን እንዲቀርቡ ያደረገ መጠነ ሰፊ የፕሮፓጋንዳ ዘመቻ በህወሓት አመራሮች ላይ እያከናወነ ይገኛል። እሱንም እናነሳለን። ወቅታዊውን የፋኖ እንቅስቃሴ በተመለከተ በእጅ የሚገኙትን መረጃዎች እንድታካፍለን እድሉን በመስጠት ነው ዝግጅታችንን የምንቀጥለው። ሙሉጌታ አመሰግናለሁ። መሳይ፣ እንግዲህ በተለያዩ ቀጠናዎች አሁንም የተቀናጀ ባይሆንም ተናጥራዊ ውጊያዎች ተጠናክረው እንደቀጠሉ በሚዲያዎቻችን ከሚደርሱት መረጃዎች መረዳት ችለናል። አፋብኃ ቴዎድሮስ እዝ የተቀናጀ ማጥቃት በማድረግ በትናንትናው ዕለት ከ2 ሻለቃ በላይ የአገዛዙ ጦር መደምሰሱና በዳንግላ አንድ ሙሉ ሬጅመንት ሙሉ ለሙሉ መደምሰሱም ለጣቢያችን የደረሰው መረጃ ያመለክታል። እንግዲህ አማራ ፋኖ ብሔራዊ ንቅናቄ አፋብኃ ቴዎድሮስ እዝ ስር የሚንቀሳቀሱት 206ኛ ኮር 24ኛ ክፍለ ጦርና 34ኛ ክፍለ ጦር 201ኛ ኮር ከ64ኛ ክፍለ ጦር በጋራ በመሆን ከደብረ ማርቆስ ከተማ በቅርብ ርቀት ላይ በሚገኘው የቦቅላ ከተማ ላይ በከፈቱት ብርቱ የማጥቃት ውጊያ ከ2 ሻለቃ ጦር በላይ የሚሆን ያገዛዙን ኃይል መደምሰሳቸውን የህዝቡ ግንኙነት መምሪያ ትናንት ይፋ ባደረገው መረጃ አስታውቋል። እንግዲህ ሐምሌ 2 ቀን 2018 ዓ.ም ከጧቱ 11 ሰዓት ጀምሮ ማጥቃት የሰነዘረው ቴዎድሮስ እዝ የጠላትን 2 ወሳኝ ምሽጎች ሙሉ በሙሉ በመስበርና የአገዛዙን አዋጊ መኮንኖች ጨምሮ ከፍተኛ ሰብአዊ ኪሳራ ያደረሰ ሲሆን በአውደ ውጊያው ላይ በርካታ የነፍስ ወከፍ የጦር መሳሪያዎች መማረክ እንደተቻለ ተገልጿል። በዚህ አስደናቂ ጀብዱ ውጊያ ላይ አንድ የፋኖ ታጋይ ብቻውን እስከ 4 መሳሪያዎችን የማረከ እንደሆነ ነው የተገለጸው። አብዛኛው የፋኖ ሰራዊት አባል ቢያንስ አንድ መሳሪያ በማረክ ታሪክ መስራቱም ተገልጿል።
እንግዲህ ትናንት በነበረው ውጊያ በርካታ የጠላት ኃይል ሲደመሰስ አብዛኛው የደብረ ማርቆስ ሆስፒታልን በጠላት ቁስለኞች ተጨናንቀው እንደሚገኙ ነው የተገለጸው። የሞቱትን ቀብረው የተረፉትን ወደ ሆስፒታል ቢልኳቸውም አብዛኞቹ ከሞት ሊተርፉ እንዳልቻሉ ከሆስፒታል ያገኘናቸው መረጃዎች ያመላክታሉ። የእዙ 105ኛ ኮር 55ኛ ክፍለ ጦር እንግዲህ በተመሳሳይ ከሌሊቱ 11 ሰዓት ተኩል ላይ በዳንግላ ወረዳ ጫራ ከተማ ላይ በወሰደው አስደናቂ ማጥቃት እርምጃ የአገዛዙን ጥምር ጦር አንድ ሬጅመንት ማለት ነው በመደምሰስ ሙሉ ሰራዊቱን ከጥቅም ውጭ ማድረጉ ተሰምቷል። እንግዲህ አንድ ሬጅመንት የሚባለው ወደ 1 ሻለቃ የሚጠጋ ሰራዊት እንደሆነ ይታወቃል። በዚህ ውጊያ ላይ የ55ኛ ክፍለ ጦር 3ኛና 4ኛ ሻለቃዎች ከክፍለ ጦር የቃኝና መሐንዲስ ቡድን እንዲሁም ከዳንግላ ወረዳ ጊዜያዊ አመራሮች ጋር በመናበብ ባደረጉት አስደናቂ ወታደራዊ ውጊያ በጠላት ላይ ከፍተኛ ሰብአዊ፣ ቁሳዊ፣ የሞራል ጉዳት ማድረሳቸውን የተገለጸው ፋኖ 1 እና 2 ሻለቃዎችን አስጠግቶ በጠላት ኃይል ላይ ግን ከፍተኛ የሆነ የሞራል የበላይነት በመውሰድ አገዛዙ ላይ ከፍተኛ ኪሳራ እንደሚያደርስ ይታወቃል። ዳንግላ ወረዳ ጫራ ከተማ ተከናወነው ወደ ውጊያ በጀግናው ፋኖ ሰራዊት እጅ የገቡ ልዩ ልዩ የቡድንና የነፍስ ወከፍ የጦር መሳሪያዎች ዝርዝርም ደርሰውና አንድ ዲሽቃ ተቀያሪ አፈሙዝ፣ 3 ብሬን፣ 2 ኤም14 ጠመንጃዎችና አንድ ኤፍኤል መሳሪያ፣ 52 ክላሽንኮቭ ጠመንጃ፣ 6 አብራራው መገናኛ ሬዲዮችን ጨምሮ 16 ኤስኬኤስ የሚባል መሳሪያ፣ 400 የዲሽቃ ተተኳሽ፣ 200 የብሬን ተተኳሽና 1300 የክላሽ ጥይቶች እንደሚገኙበት የህዝብ ግንኙነት መምሪያ ባወጣው መረጃ አስታውቋል። እንግዲህ እነዚህ ትልልቅ መረጃዎች ስለሆኑና ትልቅ ድሮች ስለሆኑ ነው እንጂ ያቀረብናቸው በየዕለቱ በሁሉም ቀጠና በተለይ ቴዎድሮስ ህዝብ የሚንቀሳቀስበት ቀጠና የደፈጣ ጥቃቶችም እንዲሁም አልፎ አልፎ ከደፈጣ ጥቃት በመሻገር ወደ መደበኛ ውጊያ ተቀይሮ ከፍተኛ ድል እንደሚመዘገብ ይታወቃል። ነገር ግን እኛ በምንቀርብበት ሰዓት የሚደረጉትን የአውደ ውጊያ መረጃዎች እንደምናቀርብ አድማጭ ተመልካቾቻችን ታዛቢ ይሄን ያስታውሱልን ማለት ፈልጋለሁ። ሌላኛው ከጎንደር ቀጠና የተሰማው መረጃ ነው። አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ 305ኛ ኮር 76ኛ ክፍለ ጦር 2ኛ ሬጅመንት በሽመለ ጋራ እና ወዲ ገምዞ መካከል በሁለት መኪና ተጭኖ ሲጓዝ የነበረን አድማ በትን በጠላት ላይ ከፍተኛ ሰብአዊ፣ ቁሳዊ፣ የሞራል ጉዳት ማድረሳቸውን የተገለጸው የኮሩ የህዝብ ግንኙነት መምሪያ ኃላፊ መረጃውን ያደረሰን። ይሄ የሆነው እንግዲህ በትናንትናው ዕለት ከምዕራብ ጎንደር ዞን መተማ ወረዳ ገንዳዋ ከተማ አድማ በትን በአንድ 10 ጎማ መኪናና በአንድ ኦባማ መኪና ተጭኖ ደሞዝ ተቀብለው ወደ ሽመለ ጋራ ሲመለሱ በወዲ ገምዞ ሽመለ ጋራ መካከል ላይ ደፍጦ በመቆየት ከፍተኛ ቁጥር ያለው የአድማ በትን ኃይል ሙሉ ለሙሉ እንደቆሰለ ነው የተገለጸው። እዚህም በተለይ በዚህ በምዕራብ ጎንደርም በሰሜን ጎንደር በተለያዩ ጎንደራዊ ደቡብ ጎንደር በሁሉም ዞኖች በሚባል ደረጃ ተከታታይ የሆኑ ውጊያዎችና ጥቃቶች እየተሰነዘሩ እንደሆነ ከሚደርሱ መረጃዎች መረዳት ችለናል። ሌላኛው ወደ ወሎ ቀጠና ነው የምናመራው። በወሎ ቀጠና አፋብን ወሎ ቤት አማራ ሚኒሊክ ዕዝ 6ኛ ኮር 34ኛ ክፍለ ጦር ድል ተጎናጽፈዋል። የአገዛዙ የ61ኛ እና 65ኛ ክፍለ ጦሮች ከጋዞ ወረዳ ስታይሽ ከተማ ማለት ነው ከሰሜን ወሎ ዞን መነሻውን ያደረገው ሲሆን አራተኛ ሬጅመንት ኃይሎች በጋዞ ወረዳና በላስታ ወረዳ በረሃማ ቦታዎች በጓጓሎ ማርያም፣ በስናጭራ መድኃኔዓለም እና በዋሮ በተለያዩ ቦታ ፋኖን እመታለሁ ብሎ ተንቀሳቀሰ ቢሆንም ይህን የተረዱት የጦር ጠበብቶቹ ወደ መግደያ ቦታ ስበው የአገዛዙን ኃይል ድባቅ እንደመቱት ነው የተነገረው። እንግዲህ በዚህ ጥቃት ከባድ ጉዳት ያስተናገደው የአገዛዙ ሰራዊት የሞተበትን እንኳን ሳይቀብርና ሳይነሳ ወደ መጣበት እንደተመለሰ የተገለጸው።